ሰላም ሰላም፣ እንዴት ናችሁ? ውድ የኢትዮጵያን የኤርትራውያን ልጆች እንዴት ናችሁ? በዓለም ዙሪያ ያላችሁ እንዴት ናችሁ? ያው ዛሬ ሙቀቱ ኃይለኛ ነው። ግን ሙቀትም ይሁን ብርድም ይሁን በቃ ወደ እግዚአብሔር ሀሳብ የሚያስጠጋን እንጂ ከእግዚአብሔር ሀሳብ የሚያወጣን አይደለምና ይኸው ዛሬም በህብረት ወደ እግዚአብሔር ለመቅረብ ያለንን እግዚአብሔርን የሰጠንን ነገር በማየት በማመስገን እድል ስለሰጠን ቀን ስለሰጠን ጊዜ ስለሰጠን ጤና ስለሰጠን ብዙ ሰው ጤና አጥቶ በቤት ቁጭ ብሎ ይህን ቀን ባገኘው የሚላለ በሆስፒታል በዚህ በእግሪ በተራመድኩ የሚላለና ስለተሰጠን ነገር በእውነት ስለሆነልን ነገር እያመሰገንን እንኳን ቀርቶ አልጋ ላይ እንኳን ብንሆን ብንታመም ብንተኛ እግዚአብሔር ያልፈቀደው ነገር በህይወታችን እንደማይሆን አውቀን ማለት ነውና ደስ የሚል የእግዚአብሔር ቃል አለ። ሁሌም የእግዚአብሔር ቃል ደስ ይላል። ይሄኛው ደግሞ በጣም ያስደስታል። ሮሜ ላይ የተጻፈው ነው። ያው ጳውሎስ የጻፈው ታውቁታላችሁና ሮሜ 8 ላይ ይላል በቃ በኢየሱስ ክርስቶስ ላሉ ኩነኔ የለባቸውም ይላል። ስለዚህ በኢየሱስ ክርስቶስ ሆነን ኩነኔ፣ የምድር ኩነኔ፣ የኃጢአት ኩነኔ፣ የችግር ኩነኔ፣ በቃ የተለያዩ ኩነኔዎች እኛን ወስዶልናል ኢየሱስ ክርስቶስ። እኛ በእምነት መኖር ነው። ምክንያቱም የትኛውም ነገር ከእግዚአብሔር ሀሳብ የማያወጣን መሆኑን የማወቅ የኛ ፋንታ ነው። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ጨርሶታል። ያልጨረሰው ነገር ስለሌለ ማለት ነው። ስለዚህ በእውነት ቅዱሳን በጌታ ያመናችሁ በህብረት የሚገኘውን የእግዚአብሔርን በረከት እንድትካፈሉ ባላችሁ ያላገኛችሁ እድል እግዚአብሔር ያውቃል። በምን መንገድ እንደምናልፍ በስራ ምክንያት በተለያየ ምክንያት ወደ ህብረት የማንሄድ ሰዎች ልንኖር እንችላለን። ያኛውን እግዚአብሔር ያውቀዋል። ቀን አለው እግዚአብሔር፣ ጊዜ አለው፣ ያመቻችልናል። ግን የምንችል እየቻልን ግን በተለያየ ምክንያት ወደ ህብረት መምጣት ያልቻለን በእውነት በእግዚአብሔር ፍቅር አበረታታቸዋለሁ። ምንም ማንኛውም ሰው ሙሉ የለም። ሙሉ ያለው በክርስቶስ መሆን ብቻ ነው። ሙላታችን ኢየሱስ ነው። ሁላችንም ጎዶሎች ነን። ብዙ የጎደለን ነገር አለ። ግን በኢየሱስ ክርስቶስ ስንተያይ አይናችንን በኢየሱስ ክርስቶስ ስናይ በቃ ማንም የጎደለው ነገር እንደሌለው እናያለን። ምክንያቱም ኢየሱስ ሁሉን ዋጋ የከፈለለት ሰው ነው ማለት ነው። ስለዚህ በየትኛውም መንገድ ወደ ህብረት ለመሄድ እግራችሁ ይፍጠን እላለሁ። ቀናችሁ ይባረክ። ኢየሱስ ክርስቶስ ዛሬም ለዘላለም ጌታ ነው። አሜን።